ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله وبركاته። زاري لاي ገንዘብ ከመጥፋቱ ጋር ኑሮ ተወዷል። ሰው ገንዘብ ከሌለው ኑሮ ይረክሳል የሚል ነበር እሳቢያችን። እንዲሁ ኑሮ ከመወደዱ ጋር ሰርግም በዝቷል። ኑሮ ሲወደድ ሰው ብዙ ነገር ይተዋል። ከነኚህ መካከል አንዱ ሰርግ ይሆናል የሚል ነበር ግምታችን። ግና ኑሮ የቱን ያህል ቢወደድም እናቶቻችን ሰርግ አይተውም፣ ተው ቢባሉም አይሰሙም። ሰርግ በአገራችን በዋናነት አዝመራ ከተሰበሰበ በኋላ ነው የሚከናወነው። ከታህሳስና ጥር ይጀምርና ሚያዝያና ሰኔ ድረስ ይዘልቃል። መጋባት መልካም ነው፣ መሰተርም ጥሩ ነገር ነው። አላህ በትዳራችን ይሸፍነን፣ በጋብቻችንም ያጽናን። ላገቡት ሁሉ መጣጣምንና ልጅን ተመኘን። ወዳጆቼ፣ ልጅ ሲመጣ ደግሞ ዱንያ አዲስ የመወለድ ያህል ታሳሳለች እኮ። 10 ለመሆን ትቃረባለች። ጉድለቷን ልትሞላ ጥቂት ብቻ የሚቀራት ትሆናለች። ልጅ ማግኘት ብቻውን ሌላ ደስታና ሰርግ ነው። ዱንያን ያሳመሯት ትናንሽ ልጆች ናቸው ብላችሁ ምናልባት ልጅ ያላችሁ ብቻ ናችሁ ይህ ቋንቋ የሚገባችሁ። ዚነቱል ሐያቱ ዱንያ ብሏቸው የለ ኻሊቁ። ደግሞም ሲባል ሰማሁ፣ ከትዳርና ከሞት ማንም አይቀርም። ሐቂቃ ማንም አይቀርም። ሞትም አይቀርም፣ ትዳርም አይቀርም። እርግጥ ነው የኔስ ተራ መች ይሆን ብለው የሚጠይቁ አሁንም ብዙ አሉ። እኛም ይህ ሰው ወይም ይህች ልጅ ከትዳር ዘገየ ወይም ዘገየች ብለን ያሰብን የተጨነቅንላቸው ብዙ ወዳጆች አሉን። ሆኖም የቱን ያህል ቢዘገይም ለሁሉም ነገር ጊዜ እንዳለው አንርሳ። ሁሉም በጊዜው ይሆናል ኢንሻአላህ። ከዚያ በመለስ ግን የትዳሩ መዘግየት ያሳሰበው ሰው ሐሳቡን ለልቡ ጌታ ለአምላኩ ይናገር። ውሳኔና ፍርዱንም በትዕግስትና በተስፋ ይጠባበቅ። የአላህን እቅድና ፈቃድ መጠበቅ ራሱ አንድ ትልቅ ዒባዳ ነው። ፈጣሪያችን ከፍጥረታቱ መካከል የረሳው ሲሳዩንም ያልጻፈለት አንድም ሰው የለም። እሱ እያንዳንዱን ነገር በራሱ ጊዜና ቀን ያመጣዋል። እናም የታሰረ የሱን ፈቃድ ይጠብቅ። ልጅ ያጣም፣ ትዳር ያጣም፣ ገንዘብ ያጣም፣ ደስታ ያጣም የሱን መሻት ይጠብቅ። ታዲያ ሰበቡን ከማሟላት ጋር ይሁን። መጠበቅ ዒባዳ ነው። እንዳልኳችሁ እንዳትረሱ፣ ንያችሁንም አሳምራችሁ ጠብቁ። ወዳጄ፣ ጥቅምት ያመለጠው ጥር ላይ መጋባቱ አይቀርም። ጥር ያመለጠው ደግሞ ሚያዝያ ግንቦትን ይጠብቅ። ግንቦት ካለፈም ጥቅምት ይመጣል። ቀናት በዚሁ መልኩ ይዟዟራሉ። ወዳጄ፣ ቀናት አጀልን ብቻ ነው ይዘው የሚመጡት ያለ ማን አለ? አዎ ማን አለ? ይኸው እኮ ያች ፈጽሞ አታገባም፣ የሆነ ነገር ተደርጎባታል፣ ባል አይመጣላትም፣ ማንም አይጠይቃትም የተባለችው እገሊት የእገሌ ልጅም አገባች እኮ። እያንዳንዱ ሰው እንዲሁ በቀኑ ይጠራል። ሲሳይና ሞት ያልተጻፈለት የለም። ከሲሳይም አንዱ ትዳር ነው።
አዎ ቀናት ሞትንም ሲሳይንም ይዘው ይመጣሉ። ሲሳይ ወይም ሪዝቅ ሲባል ደግሞ ብር ብቻ አይደለም፣ ባልም ሚስትም ሲሳይ ናቸው። አንዳንድ ጊዜ ካላሰብነው ሀብት ላይ የሚጥለን አላህ ነው። ካላሰብነው ባልም ሚስትም ላይ ይጥለናል። ያኔ ታዲያ ከየት መጣ ብሎ መጠየቅ ዋጋ የለውም። እሱ በራሱ ጊዜ አመጣዋ። የዕድሜ መግፋት ያሳሰባችሁ፣ የቀኑ መሮጥ ያስደነገጣችሁ፣ የኑሮ ጣጣ አልሞላ ያላችሁ፣ 20ዎችን ያጋመሳችሁ፣ 30 መጋባታችሁን